የስልክ ባትሪ ቶሎ ቶሎ ነው የሚያልቀው። አሁን ጽድት ያለች መፍትሄ ይዤ መጥቻለሁ። እስከ መጨረሻው ተከታተለኝ። ብዙዎቻችን ስልካችን ላይ ያሉትን እና ባትሪ በከፍተኛ ሁኔታ የሚጨርሱ ሶስት ዋና ዋና ድብቅ ሴቲንጎችን አናውቃቸውም። በዚህ ቪዲዮ ምንም አይነት አፕሊኬሽን ሳትጭኑ በራሱ በስልካችን ሴቲንግ ብቻ የባትሪያችሁን ቻርጅ ከመጀመሪያው 2 እጥፍ የምታሳድጉበትና የባትሪው ዕድሜ እንዲቆይና ቶሎ እንዳይበላሽ የምታደርጉበትን ምስጢር አሳያችኋለሁ። እስከ መጨረሻው ላይክ እና ሰብስክራይብ እያደረጋችሁ ተከታተሉኝ። አሁን 3 ሴቲንጎችን አሳያችኋለሁ ባትሪያችሁን ቶሎ ቶሎ የሚጨርሱትን። የመጀመሪያው ባክግራውንድ ሩቴት ሊሚት ሲሆን ይህም ስልካችንን ኪስ ውስጥ ወይም የሆነ ቦታ ስክሪን ኦፍ አድርገን ስናስቀምጠው ስልኩ ዝግ ነው ባትሪ አይበላም ማለት አይደለም። የተለያዩ አፖች እንደ ቲክቶክ፣ ፌስቡክ፣ ዩቱብ ያሉ አፖች በጀርባ ስልካችን ዝግ ሆኖ እንኳን ባትሪ እና ራም ይበላሉ እና አሁን እነዚህ አፖች በስተጀርባ እንዲያሰሩ እናደርጋለን። እሱንም ለማድረግ ቀድመን የስልካችን ሴቲንግ ውስጥ እንገባለን። ከዛ ትንሽ ወደታች ወርደን ባትሪ የሚለውን ነክተን እንገባለን። ከዛ የኛውን ነክተን እንገባለን። ከዛ ደግሞ እዚህ ጋር ስሊፒንግ አፕ ይለውን ከዛ ከላይ ያለችው የፕላስ ምልክቷን ነክተን ከዚህ እንደዚህ አፖችን ሲያመጣላችሁ ከዚህ ውስጥ ብዙ ጊዜ ማጠቀማቸው ወይ ምንም ማጠቀማቸው አፖች ይሉ እነሱን መርጣችሁ ከታች አድ ምትለዋን መንካት። ይህን ስታደርጉ እነዚህ አፖች ካልከፈታችሁ በስተቀር ከስልካችን 1% እንኳን አይነኩ። ሁለተኛው ደግሞ ኒርባይ ዲቫይስ ስካኒንግ ሲሆን ይህም ስልካችን ዋይፋይ እና ብሉቱዝ ኦፍ አድርገን እንኳ በየሰከንዱ በአቅራቢያ የሚገኙ ዋይፋይ እና ብሉቱዝ ዲቫይሶችን ይፈልጋል። ይህም ሁልጊዜ ስራ ላይ እንዲሆን ስለሚያደርገው ባትሪን በከፍተኛ ሁኔታ ነው የሚጨርሰው እና ይህንም ለማጥፋት ወይም እኛ በከፈትነው ሰዓት ብቻ እንዲፈልግ ለማድረግ ሴቲንጋችን ውስጥ እንገባለን። ከዛ ኮኔክሽን የሚለውን መንካት፣ ትንሽ ወረድ አድርገን ደግሞ ሞር ኮኔክሽን ሴቲንግስ የሚለውን ከዛ የኛውን ኒርባይ ዲቫይስ ስካኒንግ የሚለውን ኦፍ ማድረግ። ይህም ስልካችሁ በማትፈልጉ ሰዓት ወይም ስልካችሁን ኦፍ አድርጋችሁ አስቀምጣችሁ ይሄ በአቅራቢያ የሚገኙ ዲቫይሶችን ስለማይፈልግ ለባትሪያችሁ ትልቅ እፎይታ ይሰጣል። ከዛ ሶስተኛው ደግሞ ሰስፔንድ ኤክስኪዩሽን ሲሆን ይህም ሲስቴሙ በካች የተቀመጡ አፖችን ሙሉ በሙሉ እንዲያቆሙ ስለሚያደርግ የባትሪ ፍጆታን ይቀንሳል። ይህንንም ለማድረግ ሴቲንግ ውስጥ ገብተን ወደታች ስክሮል እናደርጋለን እስከ መጨረሻ ወርደን እዚህ ጋር ዲቨሎፐር ኦፕሽን የሚለውን እናገኛለን። ይህ ዲቨሎፐር ኦፕሽን የሚለው እዚህ ጋር ከሌለ ደግሞ እሱን ለማብራት ከላይ ያለችውን አባውት ፎን የሚለው ውስጥ ገብተን ሶፍትዌር ኢንፎርሜሽን ከዛ ቦልድ ነምበር የሚለውን 7 ጊዜ ቶሎ ቶሎ መንካት፣ ታፕታፕ ማድረግ ማለት ነው። 7 ጊዜ ቶሎ ቶሎ። ከዛ ካረገን በኋላ ከዚህ እንወጣለን። ስንወጣ በቅድሙ ቦታ ዲቨሎፐር ኦፕሽን የሚለው በርቶ እናገኛለን። ከዛ እዚህ ውስጥ ገብታችሁ ትንሽ ወደ ታች ስትወርዱ ሰስፔንድ ኤክስኪዩሽን ፎር ኬሽ ድራፕ የሚለውን ታገኛላችሁ። ከዛ እሱን ነክታችሁ ስትገቡ እንዲህ 3 ያመጣል። ከሶስቱ ኢኔብል የሚለውን ነክታችሁ እዚህ ጋር ኦኬ ማለት ኦኬ ስትሉ ስልካችሁን ሪስታርት አድርጉ። ከዛ በትክክል እንደመጀመሪያው ባትሪ እንደሚቆጥብ ያደርግላችኋል። ሶስቱንም በትክክል ካደረጋችሁ ባትሪያችሁ ከመጀመሪያው በከፍተኛ ሁኔታ ይሻሻላል። በቀጣይ ቪዲዮ ደግሞ ዳታ ቶሎ ቶሎ የሚሰሩ ሴቲንጎችን እናያለን። ሰብስክራይብ አድርጋችሁ ጠብቁኝ።